የፊዚክስ ሊቁ አልበርት አንስታይን በሆሊውድ ካሉ አርቲስቶች ሁሉ ለማግኘት የሚፈልገው ቻርሊ ቻፕሊንን ብቻ እንደነበር ይነገራል። በ1931 ሲቲ ላይትስ በተሰኘው ፊልም ምረቃ ላይ የዓለም አስቂኙ ሰው ቻርሊ ቻፕሊንና የፊዚክስ ሊቁ አልበርት አንስታይን የመገናኘት እድል ገጠማቸው። እናም አንስታይን ወደ ቻርሊ ቻፕሊን ቀርቦ እንዲህ አለው፣ ካንተ ጥበብ ውስጥ እጅግ የማደንቀው ዩኒቨርሳል መሆኑን ነው። ምንም ቃል አትናገርም፣ ነገር ግን ዓለም ሁሉ ይረዳሃል። ቻርሊ ቻፕሊንም በምላሹ እውነት ነው፣ ነገር ግን ያንተ ደግሞ የበለጠ የሚደንቅ ይመስለኛል። ምክንያቱም የምትናገረውን አብዛኛው ሰው ያን ያክል ባይረዳ እንኳን ዓለም ሁሉ ያከብራል። በሁለቱ የዓለም እንቁዎች መካከል ተደርጓል የሚባለው ይህ የቃላት ልውውጥ እጅግ ግርምትን የሚጭር ነው። አንዳንዶች የቻርሊን ምላሽ እንደ ምጸት ሲቆጥሩት፣ ሌሎች ደግሞ ሐቀኛ አድናቆት ነው ሲሉ ይከራከራሉ። ለእናንተስ በሁለቱ ምርጥ ተጽዕኖ ፈጣሪዎች መካከል ከተደረገው ምልልስ የማን ንግግር ተመቻችሁ? ከሁለቱስ በየትኛው መንገድ ተጽዕኖ መፍጠርን ትመርጣላችሁ?